ወሳፕ ጋይስ እንኳን ወደ ኤሚር ክሪፕቶ የዩቱብ ቻናል በሰላም መጣችሁ። ዛሬ እንግዲህ ዜሮ ጂ ላብስ ቴስትኔት ቪስሪን ከስቴፕ ዋን እስከ መጨረሻው ከሀስከ ፐ አድርጌ ፍርፍር አድርጌ አሳያችኋለሁ። ከእናንተ የምፈልገው ከመጀመሪያው እስከ መጨረሻውን ቪዲዮን ኬርፉል ሆናችሁት ከዛ እዚህ ላይ ላይክ መስራት አይከብዳችሁም፣ ራሳችሁን ፖዚሽን ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ስንመጣ እዚህ ጋር ሊንኮች አስቀምጬላችኋለሁ። የመጀመሪያው ሊንክ አድ ማድረግ ነው ኔትወርክ፣ ወደዛው እንሂድ። ተነኩትና ትሄዳላችሁ። ከዛ እዚህ ጋር ሜታ ማስካችሁ አይሰራም። ላይክ ምንድነው የምታደርጉት? የሜታ ማስካችሁን ሲድ ፍሬዝ ታወጡና ወደ ራባይ ዋሌት ኢምፖርት ታደርጉታላችሁ ማለት ነው። ገብቷችኋላ? የሜታ ማስካችሁን ሲድ ፍሬዝ አወጣችሁ ራባይ ዋሌት ላይ በሁለት ዋሌት አንድ አድረስ ማለት ነው። ከዛ ሜታ ማስክ እየመጣ ካስቸገራችሁ እዚህ ጋር ትገቡና ማኔጅ ኤክስቴንሽን ውስጥ ኦፍ ታደርጉታላችሁ። ከዛ ትመለሳላችሁ ወደ እንትኑ ሊንኩን እንደገና ነክታችሁት መምጣት ማለት ነው። ኦኬ። ከዛ እዚህ ጋር ከመጣ በኋላ አቱ ሜታ ማስክ ስትሉት የኔ ኦሬዲ አድድ ይለኛል። እናንተ ራባይ ዋሌታችሁን ያስመርጣችኋል። እሱን መርጣችሁ ሳይን ማድረግ በጣም ቀላል ነገር። ኬርፉል እንዲገባችሁ ነው ፈልገው። እዚህ ጋር ኔትወርክ ብቻ ነው አድ የምታደርጉት። ይህንን ደግሞ ሜታ ማስክ ኤረር ስለሚላችሁ ራባይ ዋሌታችሁ ላይ አድ ማድረግ ማለት ነው። ይሄንን ኔትወርክ ከዚህ በኋላ በራባይ ዋሌት ነው የምትሰሩት ይሄንን ፕሮጀክት ማለት ነው። ራባይ ዋሌት ለማታውቁት ራባይ ዋሌት ኤክስቴንሽን ብላችሁ ጻፉ። ከዛ ከፊት ለፊት ክሮም ዌብ ስቶር የሚለው ላይ ገቡና አቱ ክሮም ማለት ነው። የኔ ሪሙቭ ነው የሚለኝ እንደምታዩት። እናንተ አድ ታደርጉትና ቅድም እንዳልኳችሁ የሜታ ማስካችሁን ሲድ ፍሬዝ እዚህ ላይ ኢምፖርት ማድረግ ከዛ እዚህ ላይ መስራት ነው። ኦኬ። ሜታ ማስካችሁን ቅድም ዲዜብል አድርጋችሁት ነበር፣ ግቡና ኢኔብል አድርጉት አብሩት። ከዚህ በኋላ መጥፋቱ ሌላ ስራ ስለምትሰሩበት ማለት ነው፣ ጠፍቶ እንዳይቀር። ኦኬ። ያ ሜታ ማስካችሁን እንትን ማለት ትችላላችሁ፣ ችግር የለውም። እሺ፣ ወደ ሁለተኛው ፎሴት ወደ መቀበል ሊንክ እንሂድ። እዚህ ላይ ነግራችሁ ነበር፣ ትዊተር አካውንት ያስፈልጋችኋል። ትዊተራችሁን አውተራይዝ አድርጋችሁ በትዊተራችሁ ነው ፎሴት የሚሰጣችሁ፣ ቴስት ቶክኑ ፌክ ቶክኑ ማለት ነው። አውተራይዝ አድርጋችሁ እንደዚህ ትመጡና አውተራይዝ የሚለውን ሊንክ ከዛ እዚህ ጋር አድረሳችሁን ከላይ ታስገባላችሁ። ከዛ ሂውማን የሚለውን ከሞላችሁ በኋላ ሪኩዌስት ማድረግ ነው። ግን እንትን ትዊተር አካውንታችሁ ከ10 ፎሎወር በላይ ሊኖሩ ይገባል። ለዛ ነው ቅድም ፎሎ ተደራረጉ ራስ በራስ እያልኳችሁ የነበረው። 10 ፎሎወር ከሌላችሁ አይሰጣችሁም። ስለዚህ ፎሎ ተደራረጉ። ትዊተር ይጠቅማችኋል ለብዙ ነገር። ፎሎ ብትደራረጉ ለራሳችሁ ነው የሚጠቅማችሁ። ባን ካለመደረግም ኢንተራክት በስነስርዓት እንደ ሪል ዩዘር ነው የምትታዩት። ኦኬ። ቬሪፋይ ሪኩዌስት ስለው የኔውም የለውም 7 ፎሎወር ነው ምናምን ነገር ነው ያለው። ኦኬ። ሌላ መንገድ አለ ፎሴት የምንቀበልበት፣ ይሄ አያሳስበንም። ቴሌግራም ላይ የምንቀበልበት መንገድ አለ ፎሴት። ይህንን ኮፒ ታደርጉትና የሜታ ማስካችሁን አድረስ ማለት ነው። ቀጥታ ፎሴት ትሬድ ቦት ላይ ትሄዳላችሁ ማለት ነው። ቴሌግራም ከዚህ በፊት እነ ሜጋ ምናምን የሰራንባችሁ ይህ 10 ፎሎወር እስክትሞሉ ልሰሩበት ማለት ነው። ኦኬ። ይኸው ከላይ ዜሮ ጂ ላብስ የሚለው አለ። እሱን ነክታችሁ አድረሳችሁን ማስገባት። ኦኬ። ተጠቅመሃል እያለኝ ነው ኦሬዲ። እኔ ያለኝ የዚህን ወስጃለሁ። 24 ሰዓቱ ነው የሚሰጠው። ስለዚህ የፎሴቱ ጉዳይ ገብቷችኋል። 10 ፎሎወር ያስፈልግ። በቅድሚያ ኔትወርክ አድ፣ ከዛ ፎሴት መቀበል። ኔትወርኩን አዳረጋችሁ፣ ከዛ ቴስት ቶክኑን ትቀበላላችሁ። ስራ ልትጀምሩ ማለት ነው። ወደ ኤሚር ክሪፕቶ ሲሄዱና ሶስተኛ ላይ ያለውን ሊንክ ዲፕሎይ ማድረግ ማለት ነው። ስማርት ኮንትራክት ትሄዳላችሁ። ኦኬ። ዜሮ ጂ ላብስ ላይ እኔ እያላቀኩ ላሳያችሁ ግራ እንዳይገባችሁ። ትመጡና ሁሌ በዋሌታችሁ ነው በቃ የምትሰሩት። ዋሌታችሁ ነው ፖዚሽን የሚሆነው። ገብቷችኋል? አዲስ ለሆናችሁ ልጆች ኮኔክት ትሉትና ራባይ ዋሌትን ታገናኙታላችሁ። ከዚ ኔትወርኩን አድ ያደረግነው ራባይ ዋሌት ላይ ነው። እሱን ስትነኩት ሳይን እንድታደርጉ እንትን ይላችኋል። ኮኔክት አድርጋችሁ
ኦኬ ከዛ ምንድነው የምታረጉት እዚህ ጋር ዲፕሎይ ትሉታላችሁ ስማርት ኮንትራክቱ። ከዛ ሳይን ማድረግ ማለት በጣም ኢዚ። ይኸው አንድ ዲፕሎይ ስማርት ኮንትራክት ትራንዛክሽን እየፈጸማችሁ ነው ማለት። ከዛ ሁለተኛው ላይ ጀስት እዚህ ጋር ስም ተጽፉና እዚህ ጋር ደግሞ ሲምቦሉን ጀስት ሰምቲንግ ማለት። ከዛ ዲፕሎይ ነው የምትሉት። ኦኬ እንደዚህ ስለሚያስቸግራችሁ አንድ ሲሰሩ ሪፍሬሽ አድርጋችሁት ነው። ሪፍሬሽ አድርጋችሁት የሁለተኛውን ማርክ ታደርጉና እዚህ ጋር ስም እዛ ጋር ሲምቦል ነገር ትጽፋላችሁ። ከዛ ዲፕሎይ ስትሉት ይመጣል ማለት ነው። ግራ እንዳይገባችሁ ቴስት ኔስ ስለሆነ አንዳንድ ላጎች ምናምን ይኖሩታል። ጀስት ሳይን በሉት። ኦኬ አሁን እዚህ ጋር ሪፍሬሽ አድርጋችሁ መደጋገም ነው። ከዛ ዴይሊ እየመጣችሁ ይሄንን ዲፕሎይ ማድረግ ማለት ነው። በጣም ቀላል። እዚህ ጋር አሁን ወደ 3 ትራንዛክሽን እንሰራን ማለት ነው። 3 ጊዜ ስማርት ኮንትራክት ዲፕሎይ ያደረግን። ከዛ ይሄንን እየመጣችሁ መስራቱ ዳስ ዋት ዴይ ዋንት ማለት ነው። ከዛ በቃ እዚህ ጋር ያለው ነገር ዲፕሎይ ስማርት ኮንትራክቱ ጋር ያለው ነገር ኦሬዲ ጨረስን ማለት ነው። ምን እናደርጋለን አሁን ወደ ቀጣዩ ሊንክ። እዚህ ምንድነው የምታረጉት? ፎቶ ነው የምትልኩት። ጀስት እኔ አላቅቄ እንደገና ላሳያችሁ። ዲስኮኔክት አደርገዋለሁ። ኮኔክት ብዬ ራባይ ዋሌቴን እመርጣለሁ። ኮኔክት አደረኩት። ከዛ ብራውዝ የሚለው ትንኩታላችሁ። የነ ፎቶው ምረጡ። ማክስ ሳይዝ ያልሆነ ላይክ ኖርማል ፎቶ አውርዱና ወይ ከቴሌግራማችሁ ምናምን አውርዳችሁ ምረጡ። ከዛ እዚህ ጋር አፕሎዲንግ ፎቶ ሚላለ እዚህ ጋር አፕሎድ ሚለው አለ። እሱን ተነኩታላችሁ። ከዛ ትራንዛክሽን ያመጣል ማለት ነው። ትራንዛክሽን ያመጣል። ኦኬ ቶክን ፎሴት አለቀብኝ ማለት ነው። ኢነፍ የለህ ማለት የግድ ለመሳተፍ ቶክን ያስፈልገኛል ማለት ነው። ቶክን ከየትም ማምጣት አለብኝ ለመሳተፍ፣ ወይም እስከ ነገ ፎሴት እስክቀበልበት ሰዓት መድረስ አለብኝ ማለት ነው። ስለዚህ አሁን ምን አደርጋለኝ? እስቲ 10 ፎሎወር ከሞላ እንትኔን እሞክረዋለኝ ፎሴቴን ማለት ነው። ግን አሁን እዚህ ጋር እናንተ መስራት ትችላላችሁ። ላይክ ጀስት አፕሎድ አድርጋችሁ ነው የምትሄዱት። ወደ ኔክስት እንሂድ። ኦኬ ይሄ ካሚንግ ሱን ነው። ይሄ አፕዴት ሲያደርጉ ገብታችሁ መስራት ነው። እዚህኛው ላይ አፕዴት ሲያደርጉ ብቻ ተመለሱ እናንተ። ጀስት ምንም ነገር የለም። ካሚንግ ሱን ብለው አስቀምጠውታል። እዚህ ላይ ራሳችሁን አፕዴት አድርጉ። ይኸውላችሁ የሆነ ነገር ላይ ከዘገያችሁ ሊያመልጣችሁ ስለሚችል ማለት ነው። እኔ ከዚህ በኋላ ጋይድ ነው የምለቅላችሁ፣ ቪዲዮዎች አለቅላችሁ። ስለዚህ አፕዴት ሶች ሲኖሩ ራሳችሁ እየገባችሁ ቼክ ማድረግ። ስለዚህ ወደ 0 የሚለው እንመጣለን። ስቲል አሁንም እንትን ያስፈልገናል፣ ፎሴት ያስፈልገናል እዚህም ላይ ለመሳተፍ ማለት ነው። ፎሴት እስቲ እዚህ ላይ ካገኘን 10 ፎሎወር ከሞላ ቼክ ላድርገው። ሊንኩን ልኬላችሁ ኦኬ ይመቻችሁ። 10 ፎሎወር አስገብታችሁኛል። which is ፎሴቱን መቀበል እችላለሁ ማለት ነው። እናንተም ትዊተራችሁ እንዲህ አሁን ከዚህ በኋላ መሳተፍ እችላለሁ። ቅድም ያልሰራነውም ስራ ድጋሚ ሄደን እንስራው፣ ፎቶ መላኩን ማለት ነው። እዚህ ጋር የነበረው ነገር ነግራችኋለሁ። ዋሌት ኮኔክት አድርጉ ምናምን። ከዛ ብሮዝ ፋይል ወደሚለው እንምጣ። ከእንደገና ፎቶውን መላክ ማለት ነው። ፎሴት ምን ያህል ጠቃሚ ነገር እንደሆነ አያችሁ አይደል? ፎሴቱ በጣም ወሳኝ ነገር ነው ኢንተራክት ለማድረግ ማለት ነው። ቅድማውን ኤክስ ብሎ የነበር አሁን አፕሎድ እለዋለሁ። ጋዝ ባላንስ አለኝ። ጀስት ሳይን ነው ምለው። ኮንፊርም ስለው ኦሬዲ ትራንዛክሽኑን ይሰጠኛል ማለት ነው። ያው ትራንዛክሽን ቆጠረልኝ አፕሎዲንግ ብሎ። ከዛ ይሄንን በቃ እየመጣችሁ መስራት በጣም ኢዚ ነገር። ማይገባችሁ ነገር ካለ እየተመለሳችሁ ቪዲዮን እዩት። በጣም ክሊር በሆነ መንገድ ነው እያስረዳችሁ ያለሁት። ከዛ ወደዚህኛው ሊንክ እንሄዳለን። እዚህ ደግሞ ምንድነው የምታደርጉት? ስዋፕ ታደርጋላችሁ፣ ሊኩዊዲቲ አድ ታደርጋላችሁ። በደንብ ተከታተሉ። እዚህ ከመጣችሁ በኋላ ጀስት ዲስኮኔክት አድርጌ ላሳያችሁ። እንደተለመደው አዳዲስ ልጆች ግራ እንዳይገባችሁ ማለት ነው። ራባይ ዋሌትን ትነካላችሁ። ከዛ ኢግኖር ብላችሁ ኮኔክት ማድረግ ነው።
ከዛ ምንድነው የምታደርጉት? በቅድሚያ እዚህ ጋር ፎሴት ነው የምትቀበሉት፣ ቢትኮይን፣ ኢቴሪየም እና ዩኤስዲቲ። ቢትኮይን ትመርጡና ሪኩዌስት ትሉታላችሁ። ከዛ ሳይን፣ ከዛ የቢትኮይኗ ቦታ ላይ መቀየር፣ ከዛ ኢቴሪየም ማድረግ፣ እነዚህ ላይ ስዋፕ ስለምታደርጉ ማለት ነው። ከዛ ሶስቱንም እየመጣችሁ እንዲህ በቅድሚያ ፎሴቱን እንዲህ እየተቀበላችሁ ሪኩዌስት እያደረጋችሁ ወስዳችሁ ስዋፕ ማድረግ ነው። ከዛ ዩኤስዲቲ ትመርጡና ሪኩዌስት ትሉታላችሁ ዩኤስዲቲንም ማለት ነው። አይ ቲንክ እስካሁን ግልጽ እየሆነላችሁ ነው። በግልጽ አማርኛ ነው እያወራ ያለሁትኝ። በደንብ እየተከታተላችሁ ላይ ከመስራታችሁ በፊት በደንብ ቪዲዮን ይዩት በቅድሚያ። ከዛ ስዋፕ ወደሚለው እንሄዳለን። ስዋፕ የሚለው ጋር እዚህ ጋር ምንድነው የምታደርጉት? እንዲታያችሁ ቆይ ሰፋ አላርገው። ቢትኮይን ዩኤስዲቲ የሚለው አለ። ከዛ የሆነ አይነት የሆነ አክል ባላንስ እንትን ትለላታላችሁ። ለምሳሌ 0.000 እንዲህ እንዲያርጋችሁ 5 አርጋችሁ ጀስት ስዋፕ ማድረግ ማለት ነው። ክሊር ነው። አሁን በቅድሚያ ፎሴቱን ተቀበላችሁ እነ ቢትኮይን እነ ኢቴሪየም። ከዛ ራስ በራስ ደግሞ መቀየር ስዋፕ አደረጋችሁ። ከዛ ትራንዛክሽኑን ይሰጣችኋል ማለት ነው። ከዛ እየቀያየራችሁ ኢቴሪየምን ቢትኮይንን እንደዚህ እየቀያየራችኋቸው ስትነኩት ኢቴሪየም መምረጥ ትችላላችሁ ምናምን። እንደዚህ እየቀያየራችሁ ራስ በራስ መቀያየር ማለት ነው። ዳስ ስዋፕ ማለት ምንም ውስብስብ ነገር የለውም። እንደዚህ አድርጋችሁ ስዋፕ የሚለውን መንካት ነው። ከዛ እዚህ ጋር ያለውን ታስክ ሙሉ ጨረሳችሁ ማለት ነው። ግልጽ ነው ያ እንዳሰብኩት ማለት ነው። እና ክሊርሊ አድርጋችሁ ስሩት። እዚህ ጋር አፕሩቭ ትሉታላችሁ። እንደተለመደው ሲመጣ ሳይን ማድረግ ነው። ሁሉንም ነገሮች ደጋግሜ የምነግራችሁ ላይክ ምንድን ነው የሆነ ማወራቸው ነገሮች ፍሬንድሊ እንዲሆኑ ነው። በቃ ላይክ በጣም እንዲገባችሁ ስለምፈልግ ነው። ቀጣይ የምታደርጉት ፑል ሚለውን ትነኩትና ሊኩዊዲቲ አድ ማድረግ ነው። ከዛ ከነዚህ ውስጥ አንዱ ትመርጠውና ዲፖዚት ማድረግ ነው። ወደ ታች ወረድ ወረድ አድርጋችሁት እዚህ ጋር ዲፖዚት የምታደርጉበት ቦክስ አለ። እዛ ቦክሱት ካላችሁ ኢቴሪየም ትገቡለታላችሁ ማለት ነው። አንድ ወይም አንድ ነገር አንድ በቂ ነው። ጀስት እነዚህ ላጥፋቸው ሊኩዊዲቲ አድ ማድረግ ስለሆነ ማለት ነው። አንድ አድርጋችሁ አፕሩቭ ትሉታላችሁ። ከዛ ዋሌታችሁ ላይ ሳይን ማድረግ በቃ ይሄ ነገር ትበሉታል። ቀስ በቀስ ስትሰሩት ከዋሌት ጋር ያላችሁ ግንኙነት በጣም ጠንካራ እየሆነ ይመጣል። ሊኩዊዲቲ አድ አደረግን ማለት ነው። ስለዚህ አንድ ፖዚሽን ከፍተናል። ይህንን ማኔጅ ማድረግ ነው። ይህንን በቃ እየመጣችሁ ዴይሊ መስራት ገብቷችኋል። ዴይሊ ከሰራችሁት ይገውን ቢግድ። ስለዚህ እዚህ ሊኩዊዲቲ ፑል ሚለው ላይ ትመጡና ማይ ፑል ሚለው ላይ ደግሞ ማኔጅ ለማድረግ ማለት ነው የከፈታችሁትን ፑል ለማየት ማይ ፑል ሚለውን ትነኩታላችሁ። ሪፍሬሽ አድርጉት ካልመጣ። ኦኬ መጥቶልናል። እሺ ሊኩዊዲቲ ፑል ላይ ጀስት እዚህ ጋር የከፈታችሁት የእናንተ ነው። ሊኩዊዲቲ አድ ያደረገችሁበት ነው። ከዛ ማኔጅ ትሉታላችሁ። ማኔጅ ስትሉት ወደ ከፈታችሁት እንትን ይወስዳችኋል። አሁን ለምንድን ነው ያመጣኋችሁ? እዚህ አድ እና ሪሙቭ ማድረጊያ በተኖች አሉ። እዚህ ጋር ያለው አድ ነው። ከዛ ካጠገቡ ደግሞ ሪሙቭ ማድረግ ትችላላችሁ ያደረጋችሁት ሊኩዊዲቲ። ምክንያቱም እዚህ ጋር ቴስትኔት ስለሆነ አድን ማድረግ ሪሙቭን ማድረግ መስራት አለባችሁ። አሁን እኛ ሪሙቭ 50%ን ያስገባውት ሊኩዊዲቲ ሪሙቭ አድርገልን ትሉታላችሁ። ጀሳይን ማለት ነው። ከዛ እና በአጠቃላይ ጋይስ ይሄ ነበረ የቪዲዮ ሙሉ ሀሳብ። እነዚህን ኢኮሲስተሞች በ2-3 ቀን ውስጥ ቴስት ማድረግ ማለት ነው። እንደዚህ ስላችሁ ግን ሌላ አፕዴት አይለቀቅም ማለት አይደለም። ሁሌም አፕዴት ሁኑ። ትዊተራቸውን ቼክ ማድረግ፣ ምን አዲስ ነገር አለ፣ አዲስ ኢኮሲስተም ተለቋል ወይ ቴስት የምናደርገው፣ እነዚህ ነገሮች እየሄዳችሁ መስራት። ከዚ የሆነ አዲስ ኢኮሲስተም እርሊ ቴስት ማድረግ ፊቸር ድሮፕ ላይ በጣም ስለሚረዳችሁ ማለት ነው። ፖሲቢሊቲ ወደ እናንተ ያደላል ኤሊጂብል ለመሆን ማለት ነው።
ስለዚህ ዲሲፕሊን ሆናችሁ ስሩት። ይህንን ቻናል ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው፣ ሰፖርት አድርጉ። ሌላ ቪዲዮ በደንብ ተበረታቼ እንዳመጣላችሁ። እስከ ቀጣይ ቪዲዮ ሰላም ሁኑ። ይመቻችሁ።